ሰላም ጤና ይስጥልኝ። አዲስ አበባ የዓለም ፖለቲካ ማዕከል ሆናለች። ባለፈው ሳምንት ፕሬዝዳንት ኤርዶጋን እስራኤልን አጥብቀው ተችተው ነበር። ዛሬ ደግሞ ተተቺዎቹ የእስራኤል መሪዎች አዲስ አበባ ገብተዋል። ኤርዶጋን የውጭ ኃይሎች እጃቸውን ያንሱ ሲሉ፣ እስራኤል ደግሞ በሶማሊላንድ በኩል እውቅናን ይዛ መጥታለች። በዚህ የሀያላን ፍጥጫ ውስጥ የኢትዮጵያ ድርሻ ምንድን ነው? ቱርክና እስራኤል በኢትዮጵያ ምድር ላይ ምን እየተገፋፉ ነው? ዝርዝሩን አሁን እናያለን። አብራችሁን ቆዩ። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ አዲስ አበባ መግባት ተራ የዲፕሎማሲ ጉብኝት ሳይሆን ከጀርባው ትልቅ የጂኦፖለቲካ ስሌቶች ያሉበት ነው። እስራኤል በአሁኑ ወቅት በመካከለኛው ምስራቅ ካለባት ውጥረት አንጻር የአፍሪካ ቀንድ ቁልፍ ከሆነችው ኢትዮጵያ ጋር ያላትን ግንኙነት ማጠናከር ትፈልጋለች። እስራኤል በቀይ ባህር ላይ ያላትን የደህንነት ስጋት ለመቀነስ ከኢትዮጵያ ጋር ያላት ወዳጅነት ወሳኝ ነው። ከጥቂት ወራት በፊት እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ ይህ ጉብኝት በኢትዮጵያ በእስራኤልና በሶማሊላንድ መካከል ያለውን አዲስ የሶስትዮሽ ግንኙነት ማተም የታለመ ሊሆን ይችላል። እስራኤል በቴክኖሎጂና በመከላከያ ዘርፍ ያላትን ብቃት ለኢትዮጵያ በምን መልኩ ልታጋራ እንደምትችል በተለይም በድሮንና በሳይበር ደህንነት ማለት ነው። ጠቅላይ ሚኒስትር አብይ አህመድ የሚመሩት የኢትዮጵያ የግብርና ልማት በተለይም ስንዴ ከእስራኤል ዘመናዊ የመስኖ ቴክኖሎጂ ጋር የሚጣመርበት መንገድ የኢትዮጵያ አይሁድ ወይም ቤተ እስራኤላውያን ጉዳይ የሁለቱ ሀገራት የባህልና የታሪክ ትስስር ማሳያ ሆኖ በውይይት ውስጥ ትልቅ ቦታ ይይዛል። የእስራኤል ፕሬዝዳንት አዲስ አበባ መገኘት በካይሮ በኩል በስጋት ይታያል። እስራኤል እና ኢትዮጵያ መጠጋታቸው ግብጽ በአባይ ግድብ ላይ ያላትን የዲፕሎማሲ ጫና ሊያዳክምበት ይችላል የሚል ስጋትም አለ። የእስራኤሉ ፕሬዝዳንት ወደ ኢትዮጵያ የመጡት የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ወደ ኢትዮጵያ በመጡ በሳምንቱ ነው። በጠቅላይ ሚኒስትር አብይ አህመድ ደማቅ አቀባበል የተደረገላቸው የቱርክ ፕሬዝዳንት በአዲስ አበባ በሰጡት መግለጫ እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና መተቸታቸው ይታወሳል። ኤርዶጋን እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅና ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ሲሉ ተደምጠዋል። ይህ ንግግራቸው ሶማሊላንድንም አስቆጥቷል። የመላው ዓለም አይን ወደ አፍሪካ ቀንድ የዞረበት ጊዜ እንደሆነ የገለጹት ኤርዶጋን ቱርክ በቀጠናው አዲስ ግጭት እንዲነሳ እንደማትፈልግ ተናግረው ነበር። የዚህ ቀጠና ችግሮች በራሳቸው በቀጠናው ሀገራት ሊፈቱ እንደሚገባ እንዲሁም የአፍሪካ ቀንድ የውጭ ኃይሎች የጦር ሜዳ መሆን እንደሌለበት እናምናለን ብለውም ነበር። ኤርዶጋን አዲስ አበባ በለቀቁ በሳምንቱ የእስራኤሉ ፕሬዝዳንት አይዛክ ሄርዞግ በመምጣታቸው በአጋጣሚ የመጣ አይመስልም። እስራኤል ለኤርዶጋን ትችት ምላሽ የምትሰጠው በመግለጫ ሳይሆን በድርጊት መሆኑን እያሳየች ነው። ወደ አዲስ አበባ መምጣቷ ኢትዮጵያ የቱርክ ብቻ ወዳጅ አይደለችም የሚል መልእክትም አለው። ፕሬዝዳንት ሄርዞግ ከጠቅላይ ሚኒስትር አብይ ጋር በሚያደርጉት ውይይት ቱርክ የተቸችውን የሶማሊላንድ እውቅና ጉዳይ እና የበርበራ ወደብን ስትራቴጂካዊ ፋይዳ በዝርዝር ሊመክሩበት ይችላሉ። ጠቅላይ ሚኒስትር አብይ አህመድ ለሁለቱም መሪዎች ደማቅ አቀባበል ማድረጋቸው የሀገሪቱን ብልህ የዲፕሎማሲ አካሄድ ያሳያል። ኢትዮጵያ ከቱርክ የወታደራዊ ቴክኖሎጂ ወይም ድሮንና የኢንቨስትመንት ድጋፍ ትፈልጋለች። ከእስራኤል ደግሞ የቴክኖሎጂ የደህንነትና የባህር በር ፍላጎቷን የሚያሳካ ዲፕሎማሲያዊ ድጋፍ ትሻለች። ቱርክና እስራኤል ሁለቱም የኢትዮጵያ ወዳጅ ቢሆኑም በአፍሪካ ቀንድ ባላቸው ስትራቴጂካዊ እቅድ ላይ ግን የሰማይና የምድር ያህል ይራራቃሉ። ቱርክ የሶማሊያ የቅርብ ወዳጅ ናት። በሞቃዲሾ ግዙፍ የጦር ሰፈር አላት። የሶማሊያን ባህር የመጠበቅ ስምምነትን ፈርማለች። ኤርዶጋን ሶማሊላንድን እስራኤል እውቅና መስጠቷን የሰቹት ሶማሊያ እንዳትከፋና የቱርክ ተሰሚነት እንዳይቀንስ በመስጋት ነው። እስራኤል ደግሞ በሶማሊላንድ በኩል ቀይ ባህር ላይ ተጽዕኖ መፍጠር ትፈልጋለች። ለሶማሊላንድ እውቅና መስጠቷ በዚህ አካባቢ የጦር ሰፈር ለማግኘትና የኢራንን ተጽዕኖ ለመገደብ ይረዳታል። ቱርክ ሶማሊያ አትገንጠል ስትል፣ እስራኤል ደግሞ ሶማሊላንድ ሀገር ትሁን እያለች ነው። ይህ ፍላጎት ኢትዮጵያ መሀል ላይ ሆና እንድትፈተን ያደርጋታል። ኤርዶጋን የውጭ ኃይሎች ቀጠናውን የጦር ሜዳ አያድርጉ ሲሉ ቀጥተኛ መልእክታቸውን ለእስራኤልና ለአሜሪካ ነው። ቱርክ በቀጠናው ብቸኛ ሙስሊም ሀያል ሀገር ሆና ለመታየት ትፈልጋለች። እስራኤል በኢትዮጵያ በኩል የምታሳየው ጉልበት ግን የቱርክን ተሰሚነት ይጋፋዋል። እስራኤል ደግሞ የቱርክና የኳታር ተጽዕኖ በቀይ ባህር ላይ ከመጠን በላይ እንዲገዝፍ አትፈልግም። ፕሬዝዳንት ሄርዞግ የመጡት ለኢትዮጵያ እኛም ከጎናችሁ አለን በሚል ዋስትና በመስጠት የቱርክን የበላይነት ለመቀነስ ነው። ኢትዮጵያ ከሁለቱም ሀገራት የምትፈልገው የተለያየ ነገር በመሆኑ ሁለቱንም አስማምታ መያዝ ትፈልጋለች። ከቱርክ ወታደራዊ ኃይል ወይም ድሮንና በሶማሊያ ላይ ያላትን ተሰሚነት ተጠቅማ የባህር በር ድርድሩ እንድታሳልጥ፣ ከእስራኤል ደግሞ ዲፕሎማሲያዊ እውቅና በተለይም በአሜሪካ ዘንድና የሶማሊላንድን ካርድ በመጠቀም የባህር በር ጥያቄዋን እውን ለማድረግ ትፈልጋለች። በአጭሩ ቱርክ ሶማሊያን አትንኩብኝ ስትል፣ እስራኤል ደግሞ ሶማሊላንድን እፈልጋታለሁ ትላለች። ኢትዮጵያ ደግሞ በሁለቱ መሀል ሆና ለራሷ የባህር በር ስኬት የጥቁር አንበሳ ሆና እየተጫወተች ነው። ይህ ሳምንት ልዩነት ያለው የሁለቱ መሪዎች ጉብኝት አዲስ አበባ የዓለም ፖለቲካ ዋና ከተማ መሆኗ
መሆኗን ዳግም አረጋግጧል። በሌላ በኩል የእስራኤልና የኢትዮጵያ መቀራረብ ለካይሮ ከፍተኛ ትርጉም አለው። ለግብጽ እስራኤልና ኢትዮጵያ በስትራቴጂካዊ ጉዳዮች ላይ በተለይም በባህር በርና በጸጥታ መተባበራቸው ቀይ መስመር እንደመሻገር ይቆጠራል። ግብጽ እስራኤል በኢትዮጵያ ላይ ያላትን ተሰሚነት ተጠቅማ በግድቡ ድርድር ላይ ጫና እንድታደርግላት ስትመኝ ቆይታለች። አሁን ግን እስራኤል ከኢትዮጵያ ጋር ይበልጥ መጠጋቷ ግብጽን ብቸኛ ያደርጋታል። ስጋቷ ደግሞ እስራኤል ለኢትዮጵያ ዘመናዊ የጸረ አውሮፕላን መከላከያ ወይም የቴክኖሎጂ ድጋፍ ትሰጣለች የሚለው ስጋት ሁልጊዜም ካይሮን ያስጨንቃታል። ግብጽ በቅርቡ ከሶማሊያ ጋር የጦር ስምምነት በመፈራረም ጦር ለመላክ መዘጋጀቷ ይታወቃል። እስራኤል ለሶማሊላንድ እውቅና መስጠቷና አሁን ደግሞ አዲስ አበባ ላይ መገኘቷ የግብጽን ሶማሊያን የመደገፍ ስትራቴጂያዊ ያዳክመዋል። ግብጽ ይህንን ጉብኝት በቀይ ባህር ላይ እኔን ለማግለል የተደረገ ሴራ በማለት ልትፈርጀው ትችላለች። የእስራኤሉ ፕሬዝዳንት አዲስ አበባ መግባት በካይሮ ቤተ መንግስት ታላቅ ድንጋጤን ፈጥሯል። በኤርዶጋንና በሄርዞግ ፍጥጫ መሃል የግብጽ ቀጣይ እርምጃ ምን ይሆን? የአባይ ግድብ ዕጣ ፈንታ ወዴት እያመራ ይሆን? ሀሳባችሁን ኮሜንት ሴክሽን ላይ አጋሩን። ቪዲዮ ጠቃሚ ሆኖ ካገኛችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ለዛሬ ያዝንላችሁ መረጃ ይህን ይመስላል። በሌላ መረጃ እስክንገናኝ በቸር ቆዩን።